እናንተ አህዮች ርጋጥ አፈር አባታችሁ ሁሉ እናንተ ናችሁ ደግሞ የምትሳደቡት ነብዩ መሐመድ እናንተ ግማታም ወይዬ እናንተ ናችሁ የምትሳደቡት። አዎ እናንተ ዝቃጭ እኮ ናችሁ። አይምሯችሁን ሸጣችሁ እኮ ናችሁ። እሺ በእውነት የእውነት እኮ የእውቀት የሚፈልግ ሰው እኮ ልንገርሽ፣ ወንዱም አንተ ሴት የእውነት እውቀትን የምትፈልጉ ከሆነ እውነታውን የምትፈልጉ ከሆነ እንደዚህ እውነታውን ሊያወሩ ሲሉ ከማስወጣትና ከመዝጋት በእውነታ ማውራት ነበረ። ዝቃጮች ደግሞ እናንተም ሰው ሆናችሁ ልታወሩ ነው። ሂድበት፣ ዝም በይ ግማታም፣ ሂድበት ዘራፍ። ባገኘኋችሁ እሰቅልሽ ነበር እያንዳንድሽ። ውሸታም ደግሞ በውሸት ነው። ሂድበት የመሐመድ ነብዩ መሐመድን ስየው አንቺ ነሽ የምትስይው ደግሞ የመሐመድ ፍሬ ብትፈጥሪው አይሻልሽም? ፑሽ ሄኖክ እንዳታስወርደው ወንድሜን አገኘው። አንተን መሰለኝ ነው እባክህ ኒዕመቱላ ለምን ደም ተሳደበው? አቤት ለምን ተሳደባለህ ወንድሜ? እራሳችሁ የምታወጡትንና የምትጠቀሙትን ቃላት ተጠንቀቁ። እሺ እኮ ታዲያ ሰው እንደዛ ቢሳደብ አንተ መሳደብ አለብህ? አትጠነቀቅም? እራሳችሁ መጀመሪያ ሰው ሲሳሳት በዚህ መልኩ ነው የምታረመው? ዝም በል ሊያስረዷችሁ ሲል ወዲያውኑ ነው የምታስወጡት። መስማት አትፈልጉም እናንተ መጀመሪያው ነው። መሐመድ ለምንድን ነው ከቤት ሰራተኛ ጋር የተኛው? ማለት ከሚስቶቹ ሌላ ከቤት ሰራተኛ ጋር ተኛው። አይዩ እንደዚህ ያልሽ ስም ከማጥፋት በመጀመሪያ እንዴት ነው ማለት መጠየቅ ይበጣል። መጀመሪያ እንደዚህ አፋችሁን ከመክፈታችሁ በፊት ጋርና ጠየቁ እኮ እኔ ምን አልኩ? መሐመድ ከቤት ሰራተኛ ጋር ለምንድን ነው የተኛው? አይሻ የቤት ሰራተኛ ለመሆኗ ማስረጃ አለሽ? ኖ አይሻ አይደለችም እኮ ከቤት ሰራተኛ ከሚስቶቹ ውጪ ከቤት ሰራተኛ ጋር ተኝቶ ሚስቱ ደረሰችበት ማለት ነው። ሚስቱ ዘመድ ጥያቃ ቤተሰቦቿን ጥያቃ በሄደችበት ማስረጃ ስጭኝ ለተኛበት ማስረጃ ስጭኝ። እሺ አምጣለህ። ማስረጃ አለሽ? አዎ እንዴ ለምን የለኝም? አለኝ። ማስረጃ አለሽ ወይ? አለኝ። አሳየህ? በቃ አሳየኝ። ቶሎ በይ አሳየኝ። ካለ ግን ከቁርአንና ከሐዲስ ሌላ ዝም ብለሽ መጤሽን እንዳንሽ ያመጣሽ ነው። ከቁርአን ላይ ተረጋጋ። መጀመሪያ በስርዓት ጠይቅ። ኒዕመት ከቁርአን ላይ ላሳይ ነው። ጠብቀኝ። ከዛው አሳይኝሽ። ከቁርአን ላይ ኤፌሶን ሙታላ ግን እንዴት ነው ከሊት ጋር ወሲብ እያደረክ ነው? እንዴት እንደዛ ጋር አንተ አፈን ዝጋ። አንተ ሴታ ሴት ሲጋር ተቀመጠ ማውራት ሳይ ወንድ ልጅ ፊት ለፊት ነው የሚያወራው። እሺ አሁን ላሳይ ብላለች። ዝም በልና ደንቆሮ እኔ እንደሌላው የምር ቪዲዮ ክፈት። እኔ ከሊት ጋር ወሲብ እያደረክ ነው እናየውን አንተ ራስህ እያየው ነው። እናንተ እኮ ነገራችሁ ፈጣሪ ፍጡርን እኮ የምታመልኩ ፍጡርን ፈጣሪ የምትሉ እኮ ከብት ናችሁ። እንስሳ ልንገርህ፣ እንስሳ ናችሁ። ቆይ ችግር የለውም። ቆይ አንዴ እኔ ላስነብበው። አሁን አምጥቼልሃለሁ ታነባለህ። እሺ ብራዘር፣ አማርኛ ቁርአን ላይ አንተ ነብይ ሆይ ሚስቶችን ማስወደድ የምትፈልግ ስትሆን እንዳይታየም ይሄን እኔ ቁርአን አያት ታውቀዋለህ? ሱራ 66 የትኛው ሱራ ላይ ነው ያልሽኝ? ሱረቱል ማን? ሱራ 66 ሱረቱል ማን ቁጥር ስንት? የማውገዝ ምዕራፍ ከቁጥር 1 ላይ እና 2 3ን የወረደበትን ምክንያት ኢቭን ከተይር ወይ ደግሞ ሌሎችም አያዎች ያብራሩታል። እዚህ ጋርም ደግሞ ሼሆች ራሱ አብራርተውታልና ከቤት ሰራተኛ ጋር ተጋድሞ መሐመድ ሚስቱ ደርሳበት ለ29 ቀን እንደተደበቀ ከዛ በኋላ መጥቶ ደግሞ ይሄ በገለጥ ቁርአኑ እንደዛ ኤፌሶን ቁርአኑ ምንድነው የሚለው? አንብቢው እስኪ። ያኛው ከታች ያለው ማብራሪያ ነው። ቁርአኑ ደግሞ የሚለው ምንድነው? አንተ ነብይ ማብራሪያውን ታዩና ዝም ብለሽ ከላይ ቁርአኑን አንብቢው እስኪ። እሺ ቆይ እሱ እንትን ይበል። እሺ ወይም እሺ በቃ ችግር የለውም ላንብብልህ። ሱራ 16 ያውላ ምንድነው የሚለው? አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶች ማስወደድ የምትፈልግ ስትሆን ለምን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ ማሪ አዛኝ ነው። አላህ ለአንተና የመሐላዎቹ ፍቺ ደነገገ። አላህም ረዳታችሁ ነው።
እርሱም አዋቂ ጥበበኛ ነው ይልና ሶስተኛ ቁጥር ላይ ምን ይላል? አሁን እዚህ ጋር ከሰራተኛ ጋር ወሲብ አደረገ የሚል ነገር አለ ፊሱ ያዳምጥ ከነቢዩም ከሚስቶቻቸው ጋር ወደ አንዷ ወሬን ባበሰጠረ ጊዜ አስታውሲልና እነርሱም በነገራችንና በአላህ እርሱንም ማውራቷን ባሳወቀች ጊዜ ከፊሉን አስታወቀ፣ ከፊሉን ተወው። በእርሷም ባወራት ጊዜ ይህን ማን ነገረህ አለችው። አዋቂው ውስጥ አዋቂው ነገረኝ አላት። ይህን የቁርአን አያዎች ማለት ነው የወረደበት ምክንያት ምንድን ነው ብሎ ተፍሲር ሲያብራራ ወይ ደግሞ የመጽሐፍ የቁርአን አብራሪዎች ራሱ ሲያብራሩ ምን ብለዋል? ይህንን መሐመድ እርም ያደረገው ከቤት ሰራተኛው ጋር ተኝቶ ነው። ያው እዚች ጋር ያታለብም ይሄ አንቀጽ የወረደበት ምክንያት ይልና በሌሊት ትልልቅ ሰዎች ነው ይሄ አታይም እንዴ? እና ከቤት ሰራተኛ ጋር ተኝቶ የሚል ነገር ከቁርአን ላምጣልህ አልሽኝ እና ቁርአኑ ላይ ደግሞ ሌላ ነው የሚያወራው። የተፈቀዱልን ነገር ለምን በራስ ላይ ቁርአኑን ያብራሩበት እዛው ቁርአኑን ያዘጋጁ ሰዎች እዛው ላይ ቁርአኑን ያዘጋጁ ሰዎች ያብራሩበት ቦታ ከቤት ሰራተኛ ጋር ብለውታል። እንዲሁም ደግሞ ኢብን ከቲርን ብታየው የቁርአኑን ማብራሪያው ማለት ነው። አሁን ቆይ ሙሉን እኔ ከፍቼ ላሳየህና ቪዲዮ ከፍቼ ላሳየህና ትገባሃል በደንብ። ግን እንደው ባንሰዳደብ ጥሩ አይደለም። እንደው እዚህ ያላችሁት ሁላችሁ 120 ምናምን ሰው አለ። አሁን እንደ ድሪም ለምሳሌ አንተ ሬድ ያንተ ኮሜንት የጻፍከው ሪከርድ ላሳየህ። ምን ብዬ እስኪ ያሳየኝ በእናትህ አሳያለሁ። ጠብቀሽ ወይ አንዴ እንትን ልበል ላሳየው ለሱ ሌላ ታሪክ ውስጥ እንዳትገቡ እሺ። እስክታወጪ ብለን ነው እንጂማ ችግር የለውም። እሺ ያው ልክ ይሄንን ላሳየ ይሄን የቁርአን አያ ሱራ 66ን ይሄ ማለት ነው ይታያል። ግን እኔ ራሴ እንዳልታያችሁ ይሄንን የቁርአን 66ን ያብራሩት እኒህ አባት ናቸው። ያው ልክ እሺ ይሄን አያ ያብራሩት ማለት ነው። ይሄንን በምን ምክንያት እንደወረደ የቁርአኑ አያ በምን ምክንያት እንደወረደ ይሄኛውን ማለት ነው። ቀይ ሌላ ፎቶ እንዳይታይ የሰው ፎቶ አሳይቼ ኦኬ። ይሄን የቁርአን አያ የወረደበትን ምክንያት አብራርተውታል በምን ምክንያት እንደሆነ። አንደኛው ተፍሲራት ላይ አለ። ሁለተኛ ነገር ደግሞ ይሄ የአማርኛ ሙፈሲራኖች እዚህ ጋር ማለት ነው ያብራሩት አሉ። ያው እኒህ ሰው ላሰማ እሳቸው እንደተረጎሙት ይሄንን ከሰራተኛ ጋር ተኝተው ምናምን ብለው ሊያብራሩት ነው። ይሄው እንስማቸው እስኪ ሰውየውን ክፈቻቸው። እነሱ ያሉት ቁርአኑን ራሳቸው እንደተረጎሙት ነው ያብራሩት። ግን ይሄው ሰራተኛ ላሳይታለ። ይሄው ሰራተኛ አሁን እዚህ ጋር ሰውየው ጽሁፍ ለመሆኑ ከታች አመጣሽው እዛ ጋር ነው ወይ? በተለያዩ ፕሮግራሞች የምትከታተሉኝ ወንድም እህቶች፣ አባት እናቶች፣ ልጆች የአላህ ሱብሓነሁ ወተዓላ ፈድል ሆኖ ዛሬ አንድ ደስ የሚል ነገር ይዤ መጥቻለሁኝ። ለኔ በጣም ደስ ብሎኛል። እናንተ ደግሞ የበለጠ ደስ እንደሚላችሁ በመጠበቅ ነው። ይሄ ተፍሲር ነው፣ የአማርኛ ተፍሲር ነው። ተርጀመት መዓኒል ቁርአን ከሪም ለሉጋ አልአማርያ የታላቁ ቁርአን መልእክቶች በአማርኛ ትርጉም ነው። ይሄ ለብዙ ዓመት ስጠብቀው አብዛኞቻችሁም እንዲሁ ወሬውን ሰምታችሁ ስትጠብቁ የቆያችሁ ይመስለኛል። አሁን በታትሞ ሙጀማ መሊክ ፈህድ መዲና ላይ ታትሞ ወደ 30,000 ሀባ ኮፒ ሲታትሟል ይባላል። ይደርሳል አይደርስም አናውቅም። የኢትዮጵያ ሙስሊም 60 ሚሊዮን የሚቆጠር ሙስሊም 30,000 ሀባ ምን ለመለስ እንደሚደርስ ግን አላህ ሱብሓነሁ ወተዓላ አሁን በፈጠረልን በቴክኖሎጂ ውጤት ቤጃቸው ላይ ለቀውታል። ሊንኩ ይለቀቃል። ይሄው ሊንኩ ማለት ይሄንን ነው። ኦኬ ያው እዚች ጋር ሊንኩ ተለቋል። ይሄ ቀጥታ የሚወስደኝ አሁን ይሄ ሊንክ ብለካው ይኸውልህ ቀጥታ ሼር አድርጊልኝ እስኪ ከዛ እኔ ያያለሁ እዛ እና አሁን ይሄ ሼክ ይሄ ኡስታዝ እዛ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራተኛቸው ጋር ተኝቶ ብሎ ፈሰረው የማውገዝ ምዕራፍ 66 ያ ሄደህ እኔ ቴሌግራም ከፈለክና እያሳየሃለሁ። ችግር የለውም። እሺ ላይክ ሊንኩን
ብቻ ላክ ኤፊ። እሺ ይሄንንም እዚህ ጋር ይሄን የቁርአን ይሄው እዚህ ጋር ደግሞ አረበኛ ደግሞ ስማ ምን እንደሚል ደግሞ የውጭ ሀገሮች ደግሞ በዚህ አያ ዙሪያ ላይ ያወሩበትን ስማ። واستعينوا على قضاء حوائجكم وانا اقولها خاصه للحريم بناتنا واخواتنا السر ترى ما ذبح الحريم الا الافشاء بالسر ترى الله نزل سوره كامله عشان افشاء سر وهذا كلام خاصه للنساء تعرفون قصه نعم قصه حفصه رضي الله عنها لما النبي عليه الصلاه والسلام امرها ان لا تخبر احدا لما ادخل زوجته من هي الزوجه المصريه حفصه ماريا القبطيه لما دخلها النبي صلى الله عليه وسلم في حجرة حفصة ونام معها تلك الليلة رجعت حفصة من بيت عمر كانت مريضة عند أبوها سلام ماريا القبطية وقال النبي صلى الله عليه وسلم ማርያም ቅብጥያ ማናት? የቤት ሰራተኛቸው አይደለች? የቤት ሰራተኛቸው የቤት ሰራተኛቸው ባሪያቸው ብላችሁ ነው እናንተ የምትረጉሙ። የቤት ሰራተኛቸው ብሎ ደግሞ የራሳችሁ ሼሆችም እንዲሁም ደግሞ ያው እንትኖቹ ራሱ ምንድነው ከይሄ ተረጓሚያችሁ ኢብን ካቲር ይሄ አባስ የተረጎመው እኔ እንትኖቹ ስለምልክልህ ችግር የለውም ሊንኮቹ ማለት ነው። ችግር የለውም ፎሎ አደርግሻለሁ አሁን ከዛ በውስጥ ትልክልኛለሽ ሊንኩ አልጃላ ላይ ደግሞ እንደተረጎመው ይሄ ተረጉሞታል። የቤት ሰራተኛ ለ29 ሌሊት ርቋቸው ነበር ከሚስቶቻቸው ማለት ነው። እና صراحه جيبوا لي ماريا تنام معي في حجره حفصه አምጡልኝ መርየም ትተኛ ምንድነው የሐፍሳ ሩም ወይ ደግሞ ክፍል ማለት ነው ብሎ ተናገረ። حفصه مين موجوده ሐፍሳ ደግሞ የለችም ከቤተሰቦቿ ጥያቄ ሄዳ ነበረ። فجاءت ماريا وحفصه رجعت تنشطت في ሐፍሳ ደግሞ ተመለሰች ማለት ነው። ቤተሰቦቿ ጠይቃ ምናምን ተመለሰች። رجعت فلما رجعت فاذا بماريا عند الرسول في الغرفه في حجرتها ከዛ ማርያም ቅብጥያና እንዲሁም ደግሞ ረሱል ወይ ደግሞ መሐመድ አብረው የሐፍዛ ክላስ ውስጥ ወይ የሐፍዛ ክፍል ውስጥ አገኘቻቸው ማለት ነው። ማን ሐፍዛ قالت كيف تجيبها في حجرتي እንዴት ይተኛል ከክፍሌ እንዴት ይተኛል ብላ ያዘቻቸው ማለት ነው። እዛው ላይ كان وديتها حجرة عائشة ولا حجرة زينب قال النبي لا ለምንድነው ህጅራት ማነው የህጅራ